እኔ ፍርድ ቤቱ እንዲረዳኝ የምፈልገው ማንም ሰው እንዲያውቅልኝ የምፈልገው ይህንን ወንጀል የፈጸምኩት እናቴን ለማሳከም ስል እናቴን ለማሳከም ደግሞ በቂ ገንዘብ አልነበረኝ። እናቴ ለኔ ስትል ጠቁራለች፣ ለኔ ስትል ታማለች። ልጅ እያለሁ እንቅፋት ሲመታኝ እንኳን ልጄን ብላ የደነገጠችውን ያህል ውለታዋን አልከፈልኩም። የኔን ደስታ ሁሌ የኔን ደስታ የምትመኝ ሁሌ የኔን መለወጥ የምትመኝ ለዚህች እናት ስል ነው ወንጀሉን የፈጸምኩት። አውቃለሁ የሰው ሀቅ የሰው ነው። በሰው ሀቅ ደግሞ ሰው ማዳን አይቻልም። ግን እናቴ ስለምወዳት ነው ወንጀል የፈጸምኩት።